ኤዲቲንግ 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 አሁንም ኤዲቲንግ ቪዲዮ ኤዲቲንግ አሁን ላይ የትኛውም ሶሻል ሚዲያ ላይ ብትሄዱ ስለ ቪዲዮ ኤዲቲንግ ሲወራ ለመስማት አትችሉ። ቆይ ጋይስ የሆነ ነገርም አለ። የሆነ መላ ሳይኖረው አይቀርም። ይኖረዋል አለው። ታዲያ እኛስ እንዴት በአጭር ጊዜ ውስጥ ይህንን ስኪል ማስተር አድርገን ማርኬቱን እንቀላቀል ካላችሁ እስከ መጨረሻ ተከታተሉ። በዚህ ትንሽ ደቂቃ ለቪዲዮ ኤዲቲንግ ቤዚክ ኦር መሰረታዊ የሆኑ ነገሮችን ፍትፍት አድርጌ ያሳያችኋለሁ። ሌትስ ጌት ኢት። እሺ በመጀመሪያ እንግዲህ ካፕከት ሞባይል ኦር ፒሲ ያስፈልጋችኋል። እሱን ታወርዳላችሁ። ካወረዳችሁ በኋላ ክሊክ አድርጋችሁ ክፈቱ። ዋንስ ዩ ክሊክ እንደዚህ አይነት ኢንተርፌስ ታገኛላችሁ። ከዚህ በፊት ስራዎችን ከሰራችሁ ካፕከት ጋር አውቶማቲካሊ እንደዚህ አይነት ኢንተርፌስ ይኖረዋል። ካልሰራችሁ ግን ባዶ የሆነ ነው የምታገኙት። ክሬት ኒው ፕሮጀክት ካላችሁ በኋላ እንደዚህ አይነት እኔ ጋር እንዳለው ካፕከት ፒሲ የምትጠቀሙ ከሆነ ይህን ኢንተርፌስ ታገኛላችሁ። ባይ ዘ ዌይ ሞባይል ጋም ካፕከት ብዙም የተለየ ነገር የለውም። በመቀጠል እንግዲህ የተለያዩ ቱልባሮች አሉ እዚህ ጋር እናያለን። ሚዲያ፣ ኦዲዮ፣ ቴክስት፣ ስቲከር፣ ኢፌክት፣ ትራንዚሽን፣ ካፕሽን፣ ፊልተር፣ አጀስትመንት ወርታችሁም ስትመጡ እንደዚህ ታገኛላችሁ። ሌትስ ጀስት ስታርት ሚኑ ጋር ስትገቡ ፋይል፣ ኤዲት፣ ሌአውት አለ። ሞር የሚል እዚህ ጋር ስትገቡ ስለ ካፕከት ተርምስ ኤንድ ፖሊሲ ታገኙ ይችላላችሁ። ሌሎችም ቨርዥናችሁ ለምሳሌ የኔ ቨርዥን አሁን ላይ ያለው ቨርዥን አይመስለኝም፣ አፕዴት ካደረኩት ቆይቷል። እዚህ ጋር ሴቲንግ ጋር ትገቡና የምታስተካክሉትን ነገር ማስተካከል ትችላላችሁ። ዩቲ ሁሉ ሴቲንግ ጋር ታገኙታላችሁ። ዋንስ ካስተካከላችሁ በኋላ ሴቭ ብላችሁ ማውጣት። ታዲያ ሚኑ ጋር ስትገቡ ሌአውት ያልኳችሁን ነገር ብትነኩ ካንቫሳችሁ ምን መምሰል እንዳለበት እንደምትፈልጉት አጀስት አድርጋችሁ መጠቀም ትችላላችሁ። ሌትስ ጀስት ሴይ ቨርቲካል ብታደርጉ እዚህ ጋር ያለው ይሄ እዚህ ጋር ካንቫሳችን የነበረው ቪዲዮአችን የሚጫወተው እዚህ ጋር ማለት ነው። ይሄ ደግሞ አይ ቲንክ ቦሪንግ ነው። እኔ የምመክራችሁ ዲፎልቱን ነው። ዲፎልት ተጠቀሙ። ካፕከት ዲፎልት ጸዴ ነው። ኦዲዮ ጋር ስንገባ ኦዲዮ ጋርም እንዲሁ የተለያዩ ፕሪሴት እና ራሳችን ኢምፖርት የምናደርጋቸው ኦዲዮችን ማስቀመጥ የምንችልበት ወይ ነው። ኢምፖርት ስናደርግ የራሳችንን እዚህ ጋር ከፋይል አምጥተን ድራግ ኤንድ ድሮፕ ወይ ኢምፖርት አድርገን ማምጣት የምንችልበት መንገድ ነው። ከዚህ ጋር ማምጣት ትችላላችሁ። ቀጣይ ዮርስ ይላል። ይሄ ደግሞ እናንተ ፕሪሴት ሊሆን ይችላል፣ የራሳችሁ ቮይስ ኦቨር ሊሆን ይችላል ያስቀመጣችሁት ዮርስ ላይ ይቀመጣል። ፋቮሪት ሊሆን ይችላል ወይም ፕሪሴታችሁ ሊሆን ይችላል ማለት ነው። ሚዚክ አስገቡ። ካፕከት በራሱ ያስቀመጣቸው ፕሪሴት ሊሆኑ ሚዚክ ናቸው። እነኚህ ለቭሎግ፣ ለማርኬቲንግ፣ ለምናምን የተለያዩ ለትራቭል ብሎ ራሱ ካፕከት ያስቀመጣቸው ናቸው። ከዛ ስትቀጥሉ ካፕከት ጋር ደስ የሚለው ነገር ሳውንድ ኢፌክት የትም መሄድ ሳይጠበቅባችሁ ታገኛላችሁ። ሌትስ ጀስት ሴይ ውሽ ይሴ ዋው ይህን መጠቀም ትችላላችሁ ማለት ነው፣ የትም መሄድ ሳይጠበቅባችሁ። ይህን ካልኳችሁ ኦዲዮ ጋር ቴክስት ጋር እንግባ። ቴክስት ጋርም እንዳልኳችሁ የራሳችሁ ሊሆን ይችላል። ቴክስት ኢፌክት አለ፣ ቴክስት ቴምፕሌት አለ። ደስ የሚለው ደግሞ እንግሊዝኛ ላንጉጅ ብዙ ጊዜ የምትሰሩ ከሆነ አውቶ ካፕሽን መጠቀም ትችላላችሁ። ሎካል ካፕሽን ደግሞ የራሳችሁ ፕሪሴት የሆነ ያስቀመጣችሁትን ሎካል ካፕሽን ላይ መጠቀም ትችላላችሁ። እነኚህ ሁሉ የካፕከት ምርጥ ፊቸሮች ናቸው። እስኪ ለምሳሌ አንድ ጊዜ ጽፈን እኔ ፕላስ የምትለዋን ስትነኩ ወደ ታይም ላይናችን ይመጣል። እናንተ እዚህ ጋር ገብታችሁ ይሄን ታይም ላይን ያለውን ነክታችሁ ቴክስቱን አጥፍታችሁ መጻፍ ብቻ ነው። ለምሳሌ ኒው ይር። ከዛ እዚህ ጋር ገብታችሁ ለምሳሌ ፎንቱን ማስተካከል ትችላላችሁ። ሌትስ ጀስት ሰሌክት ዲስ። ከዛ ከፈለጋችሁ ሳይዙን ማተለቅም ማሳነስ ትችላላችሁ። እዚህ ጋር ድራግን ይሄን በመሳብ ከዛ እዚህ ጋር በብል አለ ራሱን የቻለ ካፕከት ፕሪሴትድ ነው እንዳልኳችሁ። ኢፌክት ላይ ስትሄዱ ደግሞ የሚያማምሩ ፕሪሴትድ የሆኑ ካፕከት እንትኖች አሉ፣ የቴክስት ፎንቶች አሉ። እነሱንም መጠቀም ትችላላችሁ። ከነዚህ መሃል ለምሳሌ ይህንን ብንጠቀም የተወሰነ ለውጥ እናያለን ማለት ነው። አያችኋ ደስ የሚል ነው። ለምሳሌ ብዙ ጊዜ ይጠቀማሉ ቪዲዮዎችን ለሰዎች የሚሰራ። ከዚህ ስንወጣ ቤዚክ ተመልሰን ስንገባ የተለያዩ ቴክስቱን አጀስት የምናደርግበት ታቦች አሉ። እነሱን በኋላ ከፍ ስንል አብረን እያየን እንሄዳለን።
ባይዞ በቴክስት በጣም ብዙ የተለያዩ ትሪኮችን እንሰራለን፣ አሳያችኋለሁ ወደፊት። ጀስት በአንድ ፊደል ብቻ የተለያዩ ነገሮችን ማድረግ ትችላላችሁ። እዚህ ጋር የሚጠበቀው ከናንተ ክሬቲቭ መሆን ብቻ ነው። ሶ ታዲያ የቴክስት ዝም ብሎ አይደለም የሚቀመጠው፣ አኒሜሽን አለው፣ ትራኪንግ አለው። ማድረግ ቴክስት ቱ ስፒች ማድረግ ትችላላችሁ። ይሄ አሁን ካፕከት ጋር ያለ AI ውጤት ነው። አኒሜሽን ጋር ስትገቡ ቪዲዮ እንዴት እንትን ማለት ቴክስቱ እንዴት ይውጣ እንዴት ይገባ ነው፣ እንዴት ምን አይነት ስታይል ይያዝ ነው። የተለያዩ አኒሜሽኖች መጠቀም ትችላላችሁ። ሲገባ ወይንም ሲወጣ ቴክስቱ ምን ይመስል የሚለውን ነገር መጠቀም ትችላላችሁ። ለምሳሌ አውት ሲሆን እስኪ ስላይድ አውት ያድርግ ወይንስ ከላይ ወርታች ይግባ ወይንስ ፌድ አውት ያድርግ፣ እነዚህን ነገሮችን መጠቀም ትችላላችሁ። ጀስት እንደዛም እዚህ ጋር ዱሬሽኑን ኮንትሮል ማድረግ ትችላላችሁ ማለት ነው። ሶ እንደምታዩት ነው ፌድ እያደረገ ነው ሄደው። እዚህ ጋር ደግሞ ይሄን ይመስላል። እናንተ ደስ ያላችሁ ከምትሰሩት ቪዲዮ ጋር የሚሄድ መጠቀም ትችላላችሁ። ለምሳሌ ይሄ ስላይድ ራይት ነው ያደረገው። ይሄ ስላይድ ራይት ያደረገ። ሶ ቴክስት ጋር ይሄን ያክል ካወራን እስኪ ስቲከር ጋር ሄድና የተለያዩ ስቲከሮች አሉ ለተለያዩ ነገሮች የምንጠቀማቸው። እነኚህን ምንም ሳትደክሙ ሌላ ቦታ ሳትፈልጉ እዚህ ጋር እየመረጣችሁ ለምትፈልጉት ስራ መጠቀም ትችላላችሁ። የሚገርም ነው። ለምሳሌ ከሳውንድ ኢፌክት ጋር ታስኬዱት እንደምታዩት ነው። ክሬቲቭ መሆን ብቻ ነው እንዳልኳችሁ ከእናንተ የሚጠበቀው። ካፕከት ሰዎችን ሰነፍ ያደርጋል የሚባለው ብዙ ጊዜ ለዚህ ነው። ግን እናንተ የራሳችሁን ክሬቲቪቲ ተጠቅማችሁ ቪዲዮዎችን ኢንሃንስ ማድረግ ያለባችሁ እንጂ ኮምፕሊትሊ እዚህ ጋር ዲፔንድ መሆን የለባችሁ። ሶ ኔክስት ኢፌክት ጋር እንገባለን። ኢፌክት ጋር ስትገቡ የተለያዩ ፕሪሴት ሊሆኑ ኢፌክቶች አሉ። ለተለያዩ አላማ እንጠቀማቸዋለን። ለምሳሌ እዚህ ጋር እዩት፣ የተለያዩ ካፕከት ካታጎሪ አድርጎ ያስቀመጣቸው። ባይዞ ኢፌክት ጋር ስትገቡ ሁለት ነው። አንደኛ ቦዲ ኢፌክት እና ቪዲዮ ኢፌክት ተብሎ በሁለት ነው የተቀመጠው። ይሄ ቦዲ ኢፌክት የሚለውን ስትጠቀሙ ድርቅ ያለ ፎቶ ለምሳሌ ብታስገቡ ድርቅ ይልባችኋል። እሱኛውን ያንቀሳቅስላችኋል። ጀስት እዚህ ጋር ምን እንበል ፔንዱለም ስለዚህ እናንተ የፈለጋችሁትን ሰርች እያደረጋችሁም ሊሆን ይችላል፣ ወይንም እየፈለጋችሁ እንደዚህ መጠቀም ትችላላችሁ። ለምሳሌ ኤክስፕሎዥን የምትፈልጉ ከሆነ ይሄን ሳውንድ ኢፌክት ጨምራችሁ ይሄን ብታደርጉ ጀስት በቃ ግርም ያለ ምንም ሳትደክሙ ለቢጊነር እስከ ኢንትሪ ሌቭል ሌሎች ቦታም ላይ ብትሄዱ ብታዩት ከዚህ የተሻለ ነገር አታገኙ። ስለዚህ መድከም አይጠበቅባችሁም። አፍተር ኢፌክት ዳቪንሲ ምናምን መጠቀም ላይኖርባችሁ ይችላል ማለት ነው። ይሄ ትንሽም ቢሆን 3D ያስመስላችኋል ዲዛይናችሁን ታዩት። በጣም የሚገርም ነገር ነው ካፕከት ጋር። ሶ ሌሎች እንደዚህ ሪትሮ አይነት ነገሮችን ታያላችሁ። ላይት ኢፌክት አለ፣ ሌንስ፣ በቃ የተለያዩ ናቸው። እንደየቪዲዮአችሁ መጠቀም ነው። በጣም የሚገራርሙ ቪዲዮአችሁ ጋር ትልቅ የሆነ ኢምፓክት መፍጠር የሚችሉ ናቸው ከተጠቀማችሁ ማለት ነው በሚገባው ቦታ። ሶ ይሄን ካልኳችሁ ወደ ትራንዚሽን እንገባ። ትራንዚሽን እንደምታውቁት ከአንድ ቪዲዮ ወደ አንድ ቪዲዮ ሲያልፍ ምን አይነት ይሆን ምን ይመስላል የሚለውን የሚገልጽ ነገር ነው። ሶ ታዲያ እነኚህ ፕሪሴትድ የሆኑ ትራንዚሽኖችን ከካፕከት መጠቀም እንችላለን። ጀስት በኪ ፍሬም ሊሆን ይችላል፣ በሌሎችም መጠቀም እንችላለን። እዚህ ጋር ግን የተሰሩ አሉ። ለምሳሌ አሪፍ የሆኑ አሉ። እነኚህን መጠቀም ትችላላችሁ ምንም ሳትደክሙ። እንዳልኳችሁ እዚህ ጋር በጣም የተለያዩ ናቸው። ለምሳሌ እስኪ ላሳያችሁ። የሆነ ድሮፕ እናድርግና የሆነ ፋይል እሺ እንግዲህ ወደ ታይም ላይናችሁ እንደዚህ አድርጋችሁ ማውረድ ትችላላችሁ። ኦር ጀስት ፕላስ የምትለው አስተናግዶ አውቶማቲካሊ ራሱ ካፕከት ድሮፕ ያደርግላችኋል ማለት ነው።
ከዛ ምን ታደርጋላችሁ እዚህ ጋር ያወረዳችሁትን ትነኩና ቺኛዋን ስፕሊት የሚለውን ትነኩና ትራንዚሽናችሁን ማስገባት ማለት ነው። ለምሳሌ ቺኛዋን ፕላስ የምትለውን ተጭናችሁ እዚህ መሃል ትራንዚሽን አስገቡ። ከዛ የሚሆነውን አብረን እንመልከት። ከዚህ ወደዚህ ቪዲዮ ሲያልፍ ይሄንን ይመስላል ማለት ነው። እንደዚህ አይነት ኮምፓሪዥን አይነት ያለው ቫይብ ፈጥረናል ማለት ነው። እዚህ ጋር ለምሳሌ የተለያዩ ቢሆን እዚህ ጋር አሪፍ ሆኖ ይገባ ነበር ራሱ፣ ግን ጀስት ለማሳየት ያክል ነው። እናንተ ተለማመዱበት። ስላይድ አለ፣ ግሊች አለ፣ ዲስቶርሽን አይነት ቫይብ ያለው ዲስቶርት ይሆናል። ለምሳሌ እንደዚህ አይነት ቪዲዮዎችን ተወጋታ ያላችሁ። እንግዲህ ይህንን ካልኳችሁ አሁን ደግሞ ወደ ካፕሽን እንገባለን። ካፕሽን ጋር እንግዲህ ለቴክስት ነው የምንጠቀመው ብዙ ጊዜ እንዳልኳችሁ አድ ካፕሽን ይላችኋል። ይሄ ደግሞ ራሳችሁ ካፕሽን ካላችሁ ፋይል ጋር ሄዳችሁ ኢምፖርት አድርጋችሁ የምታስገቡበት ወይ ነው ማለት ነው። ለምሳሌ አውቶ ካፕሽን ያልኳችሁ እዚህ ጋር እንግሊዝ ነው። ለምሳሌ ሌሎች ቋንቋዎችም አሉ እነዚህ የተዘረዘሩት እዚህ ጋር እናንተ ማየት ትችላላችሁ። አረቢክ ምናምን ካብከት ሰፖርት ያደርጋል። አማሪክ የለም እንግሊዘኛ የምትሰሩ ከሆነ ወደፊት ከክላይንት ጋር ኦር ስቲል አሁን የሚሰራችሁ ከሆነ መጠቀም ትችላላችሁ። ታዲያ አሁን እዚህ ጋር ጊዜ አናጠፋም፣ ወደ ፊልተር እንሂድ። እንግዲህ ፊልተር ጋር ስትመጡ የተለያዩ ናቸው። እንደዚህ ወደታች ወደታች ስክሮል ያደርጋችሁ ማየት ትችላላችሁ። ላንድስኬፕ ሙቪ አይነት ቫይብ ለምሳሌ ይሄኛው ስትነኩ እንደ ሙቪ አይነት ሲኒማቲክ የሆነ ኢፌክት ይሰጣችኋል። በጣም የተለያዩ ናቸው። እነዚህ ደግሞ ሞኖ ስትነኩ ዳርክ የሆኑ ቫይቦችን ይፈጥርላችኋል። ምንም ሳትደክሙ ከለር ኮሬክት እያደረጋችሁ በኪ ፍሬም መስራት ሳይጠበቅባችሁ እነኚህን ብቻ በመንካት ካብከት ድካምን ይቀንሳል ማለት ነው። ይሄ ፊልተር ያለው ጥቅም ይሄ ነው። ከዛ አጀስትመንት ጋር ነው ዋናው። ቪዲዮ ኤዲተር ስትሆኑ አጀስትመንት ሩፍቴጅ ሲሰጣችሁ ከስተም አጀስትመንት የሚባል አለ። ቺማን ፕላሷን ስትነኩ ወደታችሁ ወርድላችኋል። የፈለጋችሁት ቦታ ላይ አድርጋችሁ ይሄንን እናንተ ለምሳሌ ይሄኛው ከለሩ ምን ይመስላል እስኪ ላሳያችሁ። እዚህ ጋር ለምሳሌ ትንሽ ይሄኛውን አጀስት እናድርገውና ከለሩ ወደ ምን አይነት ሊቀየር ይችላል የሚለውን አብረን እንይ። እዚህ ጋር ስትመጡ እንግዲህ የተለያዩ እንትኖች አሉት። ለት የሚላለ ለት ማለት ፕሪሴትድ የሆነ እንደ ፊልተር አይነት ነገር ነው። እሱኛውን እናንተ ሰርታችሁ አውቶማቲካሊ ሴቭ ማድረግ ትችላላችሁ። እኔ ማሳያችሁ አሁን ለምሳሌ ይሄኛውን ነገር ወደ ጥቁር እንቀይረው ይባል እዚህ ጋር መጣ ጀስት ሳቹሬሽኑን 0 ማድረግ ነው። አያችሁ ምን አይነት ደስ የሚል ኩል የሆነ እንትን እንደሆነ ምን አይነት ኢምፓክት እንደፈጠር ማየት ትችላላችሁ። እንደዚህ ያደረጋችሁ ግሬድ ማድረግ ትችላላችሁ። ለምሳሌ ቴምፕሬቸር ውስጥ ጨምረው ሞቅ ያለ ጨለማ ነው የሚሆነው። ቲንቱንም እንደዚህ ብትነኩት ይሄው ስለዚህ ወደዛ የሚወስዳችሁ እናንተ ጀስት መሞከር ትችላላችሁ ማለት ነው። ከዛ ደግሞ ከለር ባይ ከለር የተለያዩ ከለሮች ካሏችሁ ቪዲዮአችሁ ፉቴጃችሁ ላይ የተለያዩ ከለሮች ካሏችሁ እዚህ ጋር ኤክሴል ጋር ገብታችሁ እያንዳንዱን ሂው ሳቹሬሽን ብራይትነሱን አጀስት ማድረግ ትችላላችሁ ማለት ነው። ሂው ጋር ስትገቡ ኤች ሂው ነው፣ ኤስ ሳቹሬሽን ነው፣ ብራይትነስ ደግሞ ላይትነስ የሚለውን እነዚህ በዚህ ቅደም ተከተል የተጻፉ ነገሮች ናቸው። ቀይን ለምሳሌ ለማስተካከል ከፈለጋችሁ እዚህ ጋር መጣችሁ እያንዳንዱ ቀይ መሆን ያለበትን ፓርት ማስተካከል ትችላላችሁ። እዚህ ጋር የትኛውን የነካችሁ ቢጫም ስትፈልጉ ቢጫ፣ አረንጓዴ ስትፈልጉ አረንጓዴ፣ እያንዳንዳቸውን ከለሮች እዚህ ጋር እየመጣችሁ አጀስት ማድረግ ትችላላችሁ ማለት ነው በቀላሉ። ወደ ሌላው ወደ ከርቭ ነው። ከርቭ የተለያዩ 3 አይነት ከርቮች አሉ። ብሉ፣ ግሪን ኤንድ ሬድ አለ። አርጂቢ የምንለው ነው። ፎቶሾፕ ጋር እንደምታውቁት የምታውቁ ልጆች ካላችሁ አርጂቢ ይባላል። ይሄኛው ወደ ሞር አድቫንስድ ስትሆኑ ብናየው አሪፍ ይሆናል። አሁን እዚህ ጋር ገብተን እንትን ከማድረጋችሁ ለስጀስት እስኪ እንዲጋ አንድ ጊዜ ላሳያችሁ። አረንጓዴ ከፍ ብናደርገው ምን ሊመስል ይችላል? ያያችኋ ምንም ለውጥ አልፈጠርንም። ለምሳሌ
ቀይ እስቲ ከፖይንታችሁን አንዴ ታፕ ታድርጉና እናንተ እየሞከራችሁ ከለራችሁን ቼክ ማድረግ ትችላላችሁ ማለት ነው። ከላይ ያለውን ይሄንን ካልኳችሁ ጀስት እዚህ ጋር መተን ደግሞ አንዳንድ ነገር እንበል እስኪ። እዚህ ጋር ስትመጡ ሰሌክት የምትላለች እቺና እዚህ ጋር ሰሌክት እንደሆነች ተዋት፣ ሌሎችን አነካኩ። በኋላ አድቫንስ ስትሆኑ መነካከት ትችላላችሁ። ለምሳሌ ፕሪሚየር ፕሮ ጋር ስትሄዱ ስፕሊት የምትለዋን ነገር ነው የምታገኛት። መጀመሪያ እቺ ማለት ሁሌ ምንም እዚያ ጋር ስፕሊት የሚለው ጋር ሳትሄዱ እዚህ ጋር ስፕሊት ለማድረግ ይጠቅማችኋል ማለት ነው። ይሄን አልመክራችሁም፣ ሰሌክት ላይ እንደሆነ ታውት። ከዛ የሰራችሁትን ነገር መመለስ ስትፈልጉ አንዱ በተን ይችኛዋለች። ከዛ እነዚህ ሁለቶችን በመጠቀም አንዱ ኤንድ ሪዱ ማድረግ ትችላላችሁ ማለት ነው። በቀጣይ እዚህ ጋር ለምሳሌ ስፕሊት ማድረግ ከፈለጋችሁ ይችኛዋን ታብ በመንካት ስፕሊት ማድረግ ትችላላችሁ። ወደ ቀኝ ያለውን ማጥፋት ብትፈልጉ እዚህ ጋር ይችኛዋን በመንካት ራይት፣ ወደ ግራ ለማጥፋት ብትፈልጉ ይችኛዋን መንካት ትችላላችሁ። አሁንም ወደ ቀኝ ያለውን ማጥፋት ብትፈልጉ ራይት የምትለዋን መንካት ትችላላችሁ። እንደዚህ ያደረጋችሁ እናንተ መሞከር ነው። ይሄ ደግሞ ሙሉ ታይም ላይ ናችሁ። ዲሌት ማድረግ ከፈለጋችሁ ለምሳሌ ሰሌክት አድርጌ አንዴ ዲሌት ብለው ድብን ይላል። እንደዚህ ያደርጋችሁ ግን መመለስ ትችላላችሁ። በመቀጠል በጣም ብዙ ነገሮች አሉ። ለምሳሌ ፍሪዝ ነው። ይሄ ጀስት ፎቶ ስለሆነ ፍሪዝ ማድረግ አይሰራም። ቪዲዮ ከሆነ ፍሪዝ ማድረግ ትችላላችሁ። ይሄ ደግሞ ሪቨርስ የምትል በተን አለች። ከዛ እዚህ ጋር ስትገቡ ሚረር ነው። ሚረር ማለት የተለያየ ፖዚሽን ማድረግ ትችላላችሁ። እዚህ ጋር ስትገቡ ደግሞ ሮቴት ማድረግ ትችላላችሁ። ክሮፕ ማድረግ ከፈለጋችሁ እቺ ክሮፕ የምትለዋል መንካት ትችላላችሁ። እዚህ ጋር ስትመጡ ፕሪሴትድ የሆኑ ግን ከስተም ብዙ ጊዜ ክሮፕ የምናደርገው ከስተም ነው። 9:14 ቢሆን ለምሳሌ እንደዚህ አድርጎ በራሱ ክሮፕ ያደርግልናል። ፍልግ እንደዚህ አድርገን ማውጣት እንችላለን ማለት ነው። እኛ አሁን አያስፈልገንም። ይህን ካልኳችሁ ወደዚህ ጋር ስንመጣ ደግሞ ቅድም እንዳሳየኋችሁ የተለያዩ ነገሮች አሉ። የቪዲዮአችንን ዳታ የያዙ ቤዚክ ጋር ስትገቡ እነኚህን ነገሮች ሙሉ ታያላችሁ። እነኚህን በኋላ ቪዲዮ ሲሰራ አንድ ባንድ ፖዚሽን፣ ሮቴሽን፣ ስኬሉ ምናምን እነኚህ በኋላ እናያቸው። አሪፍ ነው ማለት ገጭ ከነካካቸው። ሪሙቭ ባክግራውንድ ከሆነ ለምሳሌ አውቶማቲካሊ እና ግሪን ኢፌክቶችን በአውቶ ሪሙቫል እና በክሮማ ኪ ማጥፋት ትችላላችሁ። አሁንም ማስክ ደግሞ እሱ አድቫንስድ ነው። በኋላ እናየዋለን። አድቫንስድ ላይ ማስክ እያደረግን ምናምን ለምሳሌ አሁን ማስክ እንጠቀም ቢባል አያችኋ ቪዘር ስናደርገው ይሄ ማስክ እንደዚህ ያደረጋችሁ ተለማመዱ። የዛሬ ቪዲዮ በጣም ረዘመ። እያደረጋችሁ ተለማመዱ። ጥያቄ ካላችሁ ጀስት ኮሜንት ጋር አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ በሌላ ቪዲዮ በተቻለ መጠን በቶሎ ለመመለስ እሞክራለሁ።